ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? አመሻሹን የተሰሙ በርካታ መረጃዎችን ከዚህ ሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። ዋና ዋና ጉዳዮችን አስቀድመን እንጀምራለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን 3 እዞች በጋራ ያሰለጠኗቸውን ከፍተኛ የኮማንዶ ኃይሎች በዛሬው ዕለት ማስመረቃቸው ተሰምቷል። የተመረቀው ኃይልም የንቅናቄውና የትግሉ ከፍተኛ አቅም የሚሆን ነው ተብሏል። በምረቃ ስነ ስርዓቱ ላይም ከሁሉም ቀጠናዎች የንቅናቄው ከፍተኛ አመራሮች ተገኝተዋል። ሙሉ መረጃውን ወደ እናንተ የምናሻግረው ይሆናል። የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ መስሪያ ቤት በአማራ ህልውና ትግል ውስጥ ለበርካታ ዓመታት የግሉን አስተዋጽኦ ሲያደርግ የቆየውን አቶ ሰለሞን ቦጋለን የሶስተኛ ደረጃ የሽብር ቡድን አባል በማለት የስደተኛ ጥያቄውን ውድቅ ማድረጉ ከተሰማ በኋላ የተለያዩ ጉራማይሌ ሐሳብ መልኮች እየተስተዋሉ ይገኛሉ። በዝርዝር መረጃ ቆይታችንም ለመሆኑ የተቋሙ ውሳኔና የሽብርተኝነት ብያኔ ፍሬ ነገሮች ምንድናቸው? ሙሉ መረጃውን የምትሰሙት ይሆናል። በሸዋ ቀጠና የሚገኙት ሁለቱ እዞች በጋራ ባደረጉት ተጋድሎና ትንቅንቅ መከላከያ ኃይሉ ላይ የተለያዩ ጥቃቶችን መሰንዘራቸውና በርካታ ድሎችን መቀዳጀታቸው ተሰምቷል። እዞቹ አንድነታቸውን ካበሰሩ በኋላ የተቀናጀ ጦራቸው የጋራ ዘመቻዎችን እያደረገ ሲሆን ከጋራ ተጋድሎቻቸው ባሻገርም በተናጠልም በተለያዩ ስፍራዎች ላይ የተለያዩ ውጊያዎችን ሲያደርጉ ውለዋል። ዝርዝር መረጃውን ትሰሙታላችሁ። የጋሞ ዞን የእልቂት ዜናው ከተሰማ ቀናት የተቆጠሩ ቢሆንም ለነፍስ አድን የሚጠበቀው የአብይ አህመድ መንግስት ግን ለራሱ ዜጎች የሚያሳየው የተለመደ ግድ የለሽነት አሁንም በዛው ልክ እንደቀጠለ ነው። በጋሞ ያለው የሟቾችን አስከሬን ለማግኘት የሚደረገው ሰቆቃ የተሞላበት ፍለጋ እንደቀጠለ ሲሆን እስካሁን የተገኘው አስደንጋጭ ቁጥር እንዳለ ሆኖ በርካቶች ዛሬም በእንባና ሐዘን ውስጥ ሆነው የወገኖቻቸውን አስከሬን በማፈላለግ ላይ ናቸው ተብሏል። አሁናዊ መረጃዎቹን ሰዓቱን ጠብቀን ወደ እናንተ እናደርሳችኋለን። በወልቃይትና አካባቢው ባለው ሁነት ክርክር ውስጥ ገብተው የነበሩት አቶ ጌታቸው ረዳ በዛሬው ዕለት ፍርድ ቤት በአካል ቀርበው ፍርድ ቤቱም የመጨረሻ ውሳኔውን መስጠቱ ታውቋል። ዝርዝር መረጃውን እናሻግርላችኋለን። የተወደዳችሁ ቤተሰቦቻችን እነዚህንና ሌሎችንም በርከት ያሉ ጉዳዮችን አካተን ጥንቅራችንን ከዚህ ሰዓት ጀምሮ ወደ እናንተ ማሻገር ጀምረናል። መረጃዎቹን ላይክና ሼር ቻናሉንም ሰብስክራይብ እያደረጋችሁ አብራችሁን ትቆዩን ዘንድ እንጠይቃለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን እናልፋለን። የተወደዳችሁ ቤተሰቦቻችን የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ እዝ፣ አሳምነው እዝና የቴዎድሮስ እዝ በጋራ በመሆን ግዙፍ የኮማንዶ ኃይል አሰልጥነው ማስመረቃቸውን የህዝብ ግንኙነት ክፍሉ በዛሬው ዕለት ባደረሰን መረጃ ጠቁሟል። ያሰለጠኑት ልዩ ኮማንዶ በዛሬው ዕለት መጋቢት 4 ቀን 2018 ዓ.ም ነው የተመረቀው። የተመረቀው ግዙፍ የኮማንዶ ጦርም በትግሉ ውስጥ ከፍተኛ አቅም የሚፈጥር ነው ተብሏል። በምረቃ ስነ ስርዓቱ ላይ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምክትል ጦር አዛዥ አርበኛ ምሪ ወዳጆ፣ የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ እንደዚሁም የአማራ ፋኖ ብሔራዊ ንቅናቄ አፋብን ዘመቻ መምሪያ ኃላፊው አርበኛ ባዩ አለባቸውና ሌሎችም ከፍተኛ የንቅናቄውና የእዝ አመራሮች ተገኝተዋልም ተብሏል። በሌላኛው መረጃችን ስንቀጥል በሸዋ ቀጠና የሚገኙት ሁለቱ እዞች በጋራ ባደረጉት ተጋድሎና ትንቅንቅ በመከላከያ ኃይሉ ላይ ከፍተኛ ድል መቀዳጀታቸው ተሰምቷል። እዞቹ አንድነታቸውን ካበሰሩ በኋላ የተቀናጀ ጦራቸው የጋራ ዘመቻዎችን እያደረገ ከፍተኛ ድል እየተቀዳጀ ነው ተብሏል። በዛሬው ዕለት በተሰማው የተጋድሎ መረጃ የመከላከያ ኃይሉ ከሞላሌ ወደ መሃል ሜዳ ሲያመራ በደፈጣ ሲመታ፣ ካንኮበር ተነስቶ እንቅስቃሴ ያደረገው ሌላኛው ኃይል ደግሞ በሸዋ በሚንቀሳቀሱት በእነዚሁ በሁለቱ እዞች ጥምረት ከበባ ውስጥ ገብቶ ከፍተኛ ጉዳት አስተናግዷል ተብሏል። ከሞላሌ ወደ መሃል ሜዳ ሲያመራ የነበረው የመከላከያ ኃይል በሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር በደጃዝማች ተሰማ እርገጤ ክፍለ ጦር የ3ኛና 4ኛ ሻለቃ ቃኞች በጥምረት ሆነው አንገዋ በተባለ ቦታ ላይ በደፈጣ ጥቃት ከፍተኛ ጉዳት አድርሰውበታል ተብሏል። በሌላኛው በኩል ደግሞ ካንኮበር ተነስቶ ደረፎ ወደሚባል ቦታ ሲንቀሳቀስ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር 2ኛ ሻለቃ በደፈጣ ተመቶ ከፍተኛ ጉዳት አስተናግዷል ተብሏል። ይህን ጥቃት እያስተናገደ የነበረው የመከላከያ ኃይሉ ወደ ኋላ በማፈግፈግ ላይ እያለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው እዝ የነጎድጓድ ክፍለ ጦር ከኋላ ከበባ በመፈጸም በሁለቱ እዞች የተቀናጀ ጥቃት ከፍተኛ ጉዳት እንዲያስተናግድ ተደርጓልም ተብሏል። የዜና እስከተጠናቀረበት ጊዜ ድረስ በቀጠናው ያለው ውጊያ ተጠናክሮ የቀጠለ ሲሆን በቅርቡ አንድነታቸውን ያበሰሩት ሁለቱ እዞችም በአንድነት ማግስት በመናበብና ኃይላቸውን በማስተባበር የትግላቸውን ድል እጥፍ እያደረጉት ቀጥለዋልም ተብሏል።
በሌላኛው በዚሁ በሸዋ ቀጠና በተሰማው ሌላኛው መረጃ ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በራሳ ቀጠና የሚገኘው የአባት አርበኞች ጦር በፌዴራል ፖሊስ ካምፕ ላይ ጥቃት በመፈጸም ከፍተኛ ጉዳት ማድረሱ ተሰምቷል። በቅርቡ አደረጃጀቱን ወደ ክፍለ ጦር ያሳደገው ራስ ጉባ ክፍለ ጦር በሸዋሮቢት ከተማ አንሰርቶ ጉባ ላይ መሽጎ ባለ የፌዴራል ፖሊስ ካምፕ ላይ ከፍተኛ ጥቃት ከፍቶ ጉዳት አድርሶበታል ተብሏል። መቀመጫውን አንሰርቶ ጉባ ላይ በማድረግ ወደ ፋኖ ቀጠና የሚንቀሳቀሱ ንጹሃኖችን ሁሉ የፋኖ ተላላኪና አባል አድርጎ በመፈረጅ እንግልትና ዘረፋ እየፈጸመ ነው የተባለው የፌዴራል ፖሊስ ኃይል ከተማው ድረስ ዘልቆ በገባው የራስ ጉባ ክፍለ ጦር ጥቃት ተከፍቶበት ከፍተኛ ጉዳት አስተናግዷል ተብሏል። ከፍተኛ አቅም እየገነባና እየደረጀ ያለው የአርበኞች ጦሩም ራሱን ከመከላከል ባሻገር ከተማ ድረስ ዘልቆ በመግባት ከፍተኛ ድል እያስመዘገበ ይገኛልም ተብሏል። በዚሁ በሸዋ ቀጠና ባለው ሌላኛው መረጃችን ስንቀጥል የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት እዝ በመሐመድ ቢሆነኝ ኮር ስር ያለው ግዙፍ ዋስቴ ጎማ ተራራ ክፍለ ጦር በቀጠናው ላይ የተሰጠውን ወታደራዊ ግዳጅ ካጠናቀቀ በኋላ ያሉትን ጠንካራ ሻለቆች ወደ አንድ ማዕከል በማሰባሰብ የክፍለ ጦሩ ሰራዊትና አመራር የግዳጅ አፈጻጸም ሁኔታውን በጥልቀት ከገመገመ በኋላ ለክፍለ ጦሩ ሙሉ ተሃድሶ ማድረጉን የህዝብ ግንኙነት ክፍሉ ባደረሰን መረጃ ጠቁሟል። አስቴጎማ ተራራ ክፍለ ጦር ከውስጥና ከውጭ በሚገጥሙት ችግሮች በርካታ ፈተናዎች ቢደርሱበትም ትግሉን እየመሩ ያሉ ጠንካራ የክፍለ ጦር አመራሮች ባሳዩት ብልሃት የተሞላበት አመራርና ጀግናው የህዝብ ልጅ የሆነው ሰራዊቱ ለትግሉ ባለው ቁርጠኛ አቋም ፈተናዎችን ተቋቁሞ እዙ በቀጠናው ላይ የሰጠውን ግዳጅ በታማኝነት ሲወጣ የቆየ ጠንካራ ክፍለ ጦር ነውም ተብሏል። በመርሃ ግብሩ ላይ ንግግር ያደረገው የአማራ ፋኖ ብሔራዊ ንቅናቄ አፋብን ተቀዳሚ ምክትል ሊቀመንበሩ አርበኛ መከታው ማሞ ላለፈው ግማሽ ክፍለ ዘመን እንደ ህዝብ በርካታ ችግሮች ቢደርሱብንም አማራ እንዳይተማመንና እንዲገፋፋ ተደርጎ ተቋም ማቋቋምና ማጽናት አለመቻሉ ትልቁ ፈተናችን ነበር። የአሁኑ የህልውና ታጋይ ትውልድ ግን የሴራ ድሮችን ሁሉ በጣጥሶ በወንድማማችነት መንፈስ አማራ የራሱን አታጋይ ድርጅት እንዲኖረው ማድረግ ችለናል ብሏል። እንደ አማራ በሰራነው የጋራ አታጋይ ድርጅታችን እንኳን ደስ ያላችሁ ያለው አርበኛ መከታው ማሞ እንደ ሸዋም ቢሆን የነበረንን ልዩነት ፈተን አንድነቱን አጠናቀናል። ካሁን በኋላ የተጠናከረ የጋራ ክንዳችንን በጠላታችን ላይ ብቻ ለማድረግ ትልቅ ዕድልና አቅም ፈጥረናልም ብሏል። አማራ ጠሉን የብልጽግና ስርዓት ጥለን ለተበደለው ህዝባችን ነፃነቱን ማወጅ ይኖርብናል። ለዚህ ደግሞ እናንተ ጀግኖች ተዋጊዎቻችን ድርጅታችሁ የሚሰጣችሁን የትኛውንም ግዳጅ ለመወጣት የወትሮውን ዝግጁነታችሁን አጠናክራችሁ ቀጥሉ ብሏል። የመሐመድ ቢሆነኝ ኮር ዋና አዛዥ አርበኛ መቶ አለቃ ኤርሚያስ ግጨው በበኩሉ ጦሩ ለሚሰጠው አማራዊ ግዳጅ ሁሉ ሁሌም ዝግጁ ነው፣ በብቃት መወጣት የሚችል ቁመናና ቁርጠኝነት ላይ ይገኛል ብሏል። በመድረኩ ላይ አርበኛ መከታው ማሞን ጨምሮ ሌሎች የንቅናቄውና የእዙ ከፍተኛ አመራሮችም ተገኝተዋል ተብሏል። በሌላኛው መረጃችን ስንቀጥል የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው እዝና የቴዎድሮስ እዞች በጋራ ባደረጉት ተጋድሎ ከፍተኛ ድል አስመዝግበዋል ተብሏል። ሸዋና ጎጃምን በሚያገናኘው በሸበል በረንታ ቀጠና በፋኖና መከላከያ መካከል ከፍተኛ ትንቅንቅ መደረጉ ሲሰማ የአፋብን ቴዎድሮስ እዝ 64ኛ ክፍለ ጦርና ያሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር በሸበል በረንታ ወረዳ ቁጥቋጥና ራጤ ተብለው በሚጠሩ አካባቢዎች ላይ ከየካቲት 30 ቀን 2018 ዓ.ም ጀምሮ ለተከታታይ ቀናት እያደረጉ ባለው ትንቅንቅ ከፍተኛ ድል እያስመዘገቡ ይገኛል ተብሏል። የመከላከያ ኃይሉ መድፍ፣ ዙ23 ሞርተሮችንና ከፍተኛ ቁጥር ያለውን ሰራዊቱን ይዞ በመግባት በፋኖ ኃይል ላይ ውጊያ የከፈተ ቢሆንም ከላይ በተጠቀሱት ክፍለ ጦሮች የተቀናጀ ጥቃት የግንባር የበላይነት ተወስዶበት ከፍተኛ ጉዳት በማስተናገዱ በመጨረሻም ወደ መጣበት እንዲመለስ ተደርጓል ተብሏል። ይህ በመከላከያና በወረዳው ከፍተኛ አመራሮች ጭምር የተመራ እንደነበር የተሰማው የመከላከያ ኃይልም በሞርተር በ107 በመድፍና በዙ23 ከባድ መሳሪያዎችን በማስወንጨፍ የአርሶ አደሩን መኖሪያ ቤቶች፣ የቤት እንስሳትና ሌሎችንም ሀብትና ንብረቶችን ከመደብደብና መውደም ባሻገር የንጹሃን ሀብትና ንብረትም በገፍ ዘርፎና ንጹሃኑንም በግፍ ጨፍጭፎ መመለሱን የእዙ የህዝብ ግንኙነት ክፍል በላከው መረጃ ላይ አስታውቋል። ቀናትን በወሰደው ትንቅንቅ በርካታ የመከላከያ ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራዎችን ማስተናገዱ ሲሰማ በስተመጨረሻም በንጹሃንና በንጹሃን ሀብትና ንብረት ላይ የበቀል ክንዱን አሳርፎ የገባበትን ቀጠና ሙሉ ለሙሉ ለፋኖ ኃይሎች አስረክቦ ለመውጣት ተገዷልም ተብሏል። በሌላኛው መረጃችን ስንቀጥል የአሜሪካ ኢሚግሬሽን እና የጉምሩክ አስከባሪ መስሪያ ቤት በአማራ የህልውና ትግል
ለበርካታ ዓመታት የግሉን አስተዋጽኦ ሲያደርግ የቆየውን አቶ ሰለሞን ቦጋለን በሶስተኛ ደረጃ የሽብር ቡድን አባል በማለት የስደተኛ ጥያቄውን ውድቅ ማድረጉ ተሰምቷል። መዋዕል ሚዲያ ይህ እንዴት ሊሆን ቻለ? የአሜሪካ የሽብርተኝነት ስያሜ ሕጎች ምን ይላሉ? የሰለሞንን ከአሜሪካ እንዲወጣ መደረግ ተከትሎ የተሰጡ አስተያየቶችስ ምን ይመስላሉ? የሚሉትን ጉዳዩን በዝርዝር ተመልክተነዋል። የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ መስሪያ ቤት ሰለሞን ቦጋለን ለፋኖ ድጋፍ ሲያደርግ ነበር፣ ራሱንም የፋኖ አባል ነኝ እያለ በማህበራዊ መገናኛ ብዙሃን ያስተዋውቃል በሚል በሶስተኛ ደረጃ የሽብር ቡድን አባል ተብሎ የስደተኛ ጥያቄው ውድቅ ተደርጓል። ይሁን እንጂ በርካቶች ጉዳዩን እውነትነት በሌለውና ከአሜሪካ የሽብርተኝነት ሕግ በተጣረሰ መልኩ በመተርጎም ፋኖ በአሜሪካ መንግስት በአሸባሪነት ተፈርጇል የሚሉ የተሳሳተ ግንዛቤ የሚፈጥሩ መረጃዎችን በከፍተኛ ሁኔታ በማሰራጨት ላይ ይስተዋላሉ። በአሜሪካ ሕግ መሰረት የሌሎች ሀገራት ኃይሎችን አሸባሪ ብሎ በይፋ የመፈረጅ ስልጣን ያለው የአሜሪካ ውጭ ጉዳይ መስሪያ ቤት ብቻ ነው። በአሁኑ ወቅት ፋኖ በውጭ ጉዳይ መስሪያ ቤቱ ውስጥ በይፋ በሽብርተኝነት ያልተፈረጀ ከመሆኑም ባሻገር መስሪያ ቤቱ ሽብርተኞች ብሎ ለመፈረጅ ለይቶ ባስቀመጠው የውጭ ድርጅቶች ዝርዝር እንደዚሁም የአሸባሪዎች ማግለያ ዝርዝር ውስጥ ፋኖ ተካቶ አይገኝም። ነገር ግን በአሜሪካ ኢሚግሬሽን ሕግ ደረጃ 3 ምድብ የሚባል በአሸባሪነት ያልተሰየሙ ቡድኖች በሚካተቱበት ምድብ ውስጥ የፋኖ ስም ተካቶ ተመልክተናል። ይህ ምድብ በአሜሪካ የውጭ ጉዳይ መስሪያ ቤት በይፋ በሽብርተኝነት ያልተፈረጁ ቡድኖች የሚካተቱበት ሲሆን ምድቡ የሚመለከተውም የኢሚግሬሽንና ተያያዥ ጉዳዮችን ብቻ ነው። በዚህ የኢሚግሬሽን ባለስልጣናት የአንድ ግለሰብ ስደተኝነት ጥያቄ ወይንም አቤቱታ ከቪዛና ከጉዞ ጉዳዮች ጋር የሚያያዙ ጉዳዮችን ብቻ የሚመለከት ሲሆን ሰለሞን ቦጋለም በዚህ ምድብ ስር ብቻ የተካተተና የአሜሪካ የስደተኝነት ጥያቄ ውድቅ ተደርጎ ወደ ኢትዮጵያ እንዲመለስም ተደርጓል። የአሜሪካ መንግስት በውጭ ጉዳይ መስሪያ ቤቱ በኩል እንደ አልቃይዳ፣ አይኤስአይኤስ ወይንም አልሸባብ ያሉ ቡድኖችን በምድብ 1 የሚፈርጅ ሲሆን ከነዚህ ድርጅቶች ጋር ግንኙነት ያላቸውን ደግሞ በምድብ 2 በሽብርተኝነት ሊሰይም ይችላል። የስደተኝነት ጥያቄው ውድቅ የተደረገበት ሰለሞን ቦጋለም ይሁን ፋኖ በእነዚህ ምድብና ዝርዝሮች ውስጥ የለም። ሆኖም ከፍተኛ ቁጥር ያለው የአማራ ዲያስፖራ በአድቮኬሲና በዲፕሎማሲ እንቅስቃሴዎቹ ላይ ደካማ ሆኖ በመገኘቱ ምክንያት ፋኖ በአሜሪካ የውጭ ጉዳይ መስሪያ ቤት በይፋ በሽብርተኝነት ያልተፈረጁና ያልተካተቱ ከኢሚግሬሽን ጉዳዮች ጋር ብቻ ተያያዥነት ባላቸው የምድብ 3 ዝርዝር ውስጥ ሊሰፍር ችሏል። ከጉዳዩ ጋር በተያያዘ አስተያየት እየሰጡ ያሉ ሰዎችም የህዝብን ጥቅምና ፍላጎት እንደዚሁም የትግል ዳራዎችን በቅንጅትና በአንድነት ለውጭ ዓለም የማስረጽና የማሳወቅ ስልታዊ ተግባራት ያለማከናወን ውጤት ሲሉ በአማራ ዲያስፖራ ደካማ እንቅስቃሴ ላይ ትችት ሲሰነዝሩም ይደመጣሉ። የአማራ ዲያስፖራ በብዙና ጥቃቅን ማህበራት የተከፋፈለ ከመሆኑ ባሻገር ከቅርብ ጊዜያት ወዲህ ደግሞ ከአድቮኬሲና የውጭ መንግስታትን ሎቢ ከማድረግ ይልቅ ከአማራ ህዝብ ጥቅምና ፍላጎት የማይታረቅ ቅራኔ ካላቸው የፖለቲካ ቡድኖች ጋር የሚደረጉ መቀራረቦች ቅድሚያ እየተሰጣቸው እንደሚገኝም አስተያየት ሰጪዎች ትችት ሲሰነዝሩ ይስተዋላሉ። በእነዚህና መሰል ደካማ እንቅስቃሴዎች ምክንያት ነዋሪነታቸውን በአሜሪካን ሀገር አድርገው የስደተኝነት አቤቱታቸው በሂደት ላይ ያሉ እንደነ ሰለሞን ቦጋለ ያሉ የህዝብ ተቆርቋሪዎችም የስደተኛ ማመልከቻዎቻቸው እክል ሲገጥመውም ይስተዋላል። በሌላኛው መረጃችን ስንቀጥል የጋሞ ዞን የእልቂት ዜና ከተሰማ ቀናት የተቆጠሩ ቢሆንም ለነፍስ አድን የሚጠበቀው የአብይ አህመድ መንግስት ግን ለራሱ ዜጎች የሚያሳየው የተለመደ ግድ የለሽነት ዛሬም በዛው ልክ እንደቀጠለ ነው። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የጎርፍና የመሬት መንሸራተት አደጋ የሰው ህይወት እንደ ቅጠል እየረገፈ ቀጥሏል። ከ100 በላይ ወገኖቻችን በጭቃና በድንጋይ ተቀብረው በሺዎች የሚቆጠሩት ደግሞ የለበሱትን ብቻ ይዘው በሜዳ ወድቀው የኢትዮጵያ ምድርም በታላቅ የሐዘን መቃተት ውስጥ ትገኛለች። ህዝቡ በመሬት ናዳ የተፈጥሮ አደጋ ካፈርና ጭቃ በታች ሲቀበር ሐዘን የወረሰው የጋሞ ህዝብም እያለቀሰ አካፋና ዶማ ይዞ ሟቾችን ፍለጋ መሬት እየቆፈረና አስከሬን ከመሬት ናዳ ጎትቶ እያወጣ ባለበት ሰዓት ጠቅላይ ሚኒስትሩ ግን ሐዘናቸውን እንኳን ሳይገልጹ የገጠማቸውን የሞራል ውድቀት በግልጽ በሚያሳይ ሁኔታ ወደ አቡዳቢ ወዳጃቸው ጋር ማቅናትን መርጠዋል። ይህ መሬት መንሸራተት አደጋ በጋሞ ዞን ሲከሰት የመጀመሪያ ጊዜውም ሳይሆን ባለፈው ዓመትም በተመሳሳይ አካባቢ የደረሱ አደጋዎች እንደነበሩ ይታወሳል። ለዚህ ለነገ ለማይባል ችግር መፍትሄ መስጠት ያልቻለው የብልጽግናው መንግስትም ከግዴለሽነት በላይ በአብይ አህመድ የሚከተለው የፖሊሲ አቅጣጫ ብልጽግና ፓርቲ እንደሚለው ሰው ተኮር ሳይሆን ፓርክና ብልጭልጭ ተኮር ነው የሚል ከፍተኛ ትችትን አስከትሏል። በቴሌቪዥን መስኮት ለመጪው ምርጫ ድምፅ እንዲሰጡ ጥሪ የሚያቀርበው የብልጽግና ፓርቲ ተራራ ተንዶና መሬት ተንሸራቶ ዜጎች በአሰቃቂ ሁኔታ ህይወታቸውን ሲያጡ የፓርቲውን ቁንጮዎች ትዕዛዝ በቀጥታ የሚያስተገብሩት የሥርዓቱ ልሳን መገናኛ ብዙሃን ግን ለጋሞ ወገኖቻችን ሰቆቃ የሚዲያ ሽፋን እንኳን ሲሰጡ አልተስተዋሉም።
የተለያዩ የሰብአዊ መብት ተቋማትና የውጭ መገናኛ ብዙሃን ጭምር አደጋው አፋጣኝ ምላሽ እንዲሰጠው ጥሪ ቢያቀርቡም የመንግስት ምላሽ ግን አፋጣኝ የሚታየው የፖለቲካ ትርፍ ላለው ነገር ብቻ በመሆኑ ለጋሞ ህዝብ ቶሎ የሚደርስለት መንግስትና ተቋማዊ ምላሽ የሚሰጠው ተቆርቋሪ ወገን ሊያገኝ አልቻለም። በአንድ በኩል እንደ ጎርፍና የመሬት መንሸራተት ያሉ አደጋዎች፣ በሌላ በኩል ደግሞ በጦርነት እየተጎዳ ያለው የኢትዮጵያ ህዝብም በዚህ ሁኔታ የሚቀጥለው እስከ መቼ ነው? ሁሉም ኢትዮጵያውያን የሚጋሩት ሆኖ ቀጥሏል። መዋዕል ሚዲያ በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የተፈጥሮ አደጋ ህይወታቸውን ላጡ ምህረትን፣ አካላቸውን ላጡ ፈውስን፣ ቤተሰቦቻቸውንም ላጡት ወገኖቻችን ደግሞ ልባዊ መጽናናት እንዲሆን ይመኛል። በሌላኛው መረጃችን ስንቀጥል የልደታ ከፍተኛ ፍርድ ቤት የአቶ ጌታቸው ረዳ ስምረት ፓርቲ ያስገባውን ማመልከቻ ተከትሎ በ5 ምርጫ ክልሎች ላይ አሳልፎ የነበረውን የእግድ ውሳኔ ማንሳቱ ተሰምቷል። ሰሞኑን የተነሳውን ውዝግብ ተከትሎ አቶ ጌታቸው ረዳ የፌዴሬሽን ምክር ቤት ውሳኔን ተቃውመው ለፍርድ ቤት የክስ ማመልከቻ ማስገባታቸው የሚታወስ ሲሆን መጋቢት 2 ቀን በጠበቃቸው በኩል ደግሞ ለፍርድ ቤት ያስገቡትን ክስ በፈቃደኝነት ማንሳታቸው የሚታወስ ነው። ይሁንና የወልቃይት አማራ ማንነትና ወሰን አስመላሽ ኮሚቴ አመልካች በአካል ተገኝተው ክሳቸውን ማንሳታቸውን እንዲያረጋግጡ መጠየቁን ተከትሎ ፍርድ ቤቱ የመጨረሻ ውሳኔ ለመስጠት በዛሬው ዕለት በሰጠው ቀጠሮ መሰረት ውሳኔ ተሰጥቷል። አመልካች ስምረት ፓርቲና በተጠሪ የኢትዮጵያ ምርጫ ቦርድ መካከል ባለው ክርክርም አመልካች ክስ ማንሳቱን የሚገልጽ አቤቱታ በጠበቃቸው አማካኝነት አቅርቦ የነበረ ሲሆን የጠበቃው ውክልና እንዲረጋገጥ ወይንም አመልካች በአካል ቀርበው ክስ ማንሳታቸውን እንዲያረጋግጡ በመጠየቁ በዛሬው ዕለትም አመልካች አቶ ጌታቸው ረዳ በልደታ ከፍተኛ ፍርድ ቤት በአካል በችሎት ቀርበው ክስ የማንሳት አቤቱታ የራሳቸው መሆኑን ለችሎቱ አረጋግጠዋልም ተብሏል። ፍርድ ቤቱም የአመልካቾችን ማረጋገጫና የጣልቃ ገብ አመልካቾችን አስተያየት ከመረመረ በኋላ የአመልካች ክስ የማንሳት አቤቱታን ፍርድ ቤቱ ሙሉ በሙሉ ተቀብሏል። ከዚህ ቀደም በአማራ ሕዝብና በትግራይ ክልሎች መካከል አወዛጋቢ ናቸው በተባሉ 5 የምርጫ ክልሎች ምርጫ እንዳይደረግ ሰጥቶ የነበረውን እግድም አንስቻለሁ ብሏል። በዚህ ምክንያት በሰባተኛው ሀገር አቀፍ ጠቅላላ ምርጫ የሁመራ፣ የአዲረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው የፌዴሬሽን ምክር ቤት ያሳለፈውን ውሳኔ የምርጫ ቦርድ ተፈጻሚ ያደርጋል ተብሎም ይጠበቃል። ከችሎቱ መጠናቀቅ በኋላ አቶ ጌታቸው ረዳና ኮሎኔል ደመቀ ዘውዱ በአካል ተገናኝተው መወያየታቸው የተሰማ ሲሆን ምናልባትም አቶ ጌታቸው ረዳ ፓርቲያቸው ዴሞክራሲያዊ ስምረት ትግራይ በወልቃይት ጠገዴ ሰቲት ሁመራ ዞን የምርጫ ክልል ለሕዝብ ተወካዮች ምክር ቤት እጩ የማቅረብ ፍላጎት ሳይኖራቸው አይቀርምም ተብሏል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። ስለ አብሮነት ቆይታችሁ እናመሰግናችኋለን። መልካም ጊዜ እንመኝላችኋለን።